ጉግል ዘ ሞስት ፓወርፉል የሆነው ጀሚናይ 3 AI ሞዴል ነቋል እና ምዝ ቤንችማርክ ላይ እንደምታዩት ቻትጂፒቲ፣ ዲፕሲክ እና ሌሎች AI ሞዴሎችን በልጧቸዋል። በዛሬው ቪዲዮ ላይ ይህን አይነት ተጠቅመን ምን አይነት ነገሮችን መስራት እንደምንችል በተግባር አሳያችኋለሁ። አብራችን ቆዩ። የመጀመሪያው ሙከራችን የሚሆነው ቀለል ካለው ነገር እንጀምራለን። እሱም የኮፊ ሾፕ ላንዲንግ ፔጅ ዌብሳይት ስራ ላይ ብየዋለሁ። ፕሮምፕቱም እንደምታዩት ቀለል ያለ ነው። ክሬት ሃይ ፊደሊቲ ኢምፕሬሲቭ ኤንድ ሪስፖንሲቭ ኮፊ ሾፕ ላንዲንግ ፔጅ እያለ ይቀጥላል። ይህን ፕሮምፕት ማግኘት ፈልጎ ነው የቴሌግራም ቻናል ላይ አስቀምጬላችኋለሁ። ሊንኩ ዲስክሪፕሽን ላይ አለ። ከዛም ይህን ፕሮምፕት ካስገባሁለት በኋላ ኢንተር ብየዋለሁ። ከዛም እሱ በሰከንዶች ውስጥ እንደምታዩት በዚህኛው በኩል ካለው የሚገርም አድርጎ ዌብሳይት ሰርቶልኛል። በጣም አሪፍ ዌብሳይት መስላል። እስኪ ሰፋ አድርገን እንመልከተው። እዚህ ጋር የምታዩትን ኮድ ኮፒ አድርጌ እዚህ ኖትፓድ ላይ ፔስት አድርጌ ክሮም ላይ ከፍተዋለሁ። እንደምታዩት እዚህ ጋር ከፍቼዋለሁ። እዚህ ጋር የቡና ስትፈላ የሆነች አኒሜሽን አለው መጀመሪያ ሲከፍት። እንደምታዩት ዌብሳይቱ በጣም አሪፍ ነው፣ ከጠበቁት በላይ ነው። እዚህ ጋር እንደምታዩት የካርሰር የማውዙ ከማውዜ ጋር ያለው እንቅስቃሴ በጣም ያምራል። አሪፍ ዌብሳይት ነው። ወርታች ስክሮል እያደረግን እንመልከተው። እዚህ ጋር እንደምታዩት ደግሞ ባክግራውንዱ ላይ ትንሽ አኒሜሽን አለው ከማውዜ ጋር አብሮ መሄድ በጣም አሪፍ ነው። የሚደረጉ ስታይሎች ምናምን በጣም ወደዱ። እዚህ ጋር ደግሞ እንደምታዩት ካርዶችን አስገብቷል። ሃቨር ኦቨር ሳርግበት ቴክስቶች እዚህ ጋር ይወጣሉ። ወላ እዚህ ጋር የካርዱ አኒሜሽን ምናምን በጣም ነው የሚያምረው። እዚህ የኛውን ምንየው በጣም አሪፍ። ይሄ ራሱ በጣም ነው የሚያምረው። ሁሉም በጣም ያምራል። እስኪ የኛውስ ወደ ፉተር ሴክሽን ውስጥ ነው ደግሞ አሪፍ ነው። በጣም ነው የሚያምረው። ኦቨርኦል ዌብሳይቱ በጣም ነው የሚያምረው። በጣም አሪፍ ነው። ያውም በዋን ሻት ፕሮምፕት። ይህ ማለት አንድ ፕሮምፕት ብቻ ያስገባውለት አስቡት። ይሄን መሰለ ዌብሳይት በአንድ ፕሮምፕት መስራት ማለት በጣም ምን ያህል ካፓብል እንደሆነ ያሳያል። የመጀመሪያው ቴስታችንን አልፏል። እንግዲህ እንደምታዩት በቃ ይገርም አድርጎ ሰርቶታል። የመጀመሪያው ቴስታችን አልፎታል። እኔ ወድጄዋለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ ሁለተኛው ቴስት እናልፋለን። ሁለተኛው ቴስታችን የሚሆነው የዩቲዩብ ሆም ፔጅ ክሎን እንዲያደርገው ነው። እዚህ ጋር እንደምታዩት ቀለል ያለ ፕሮምፕት ነው አብዛኛው ጊዜ የምጠቀመው። ክሎን የዩቲዩብ ሆም ፔጅ ኤግዛክትሊ ዊዛውት ሚሲንግ ዋን ሊትል ቲንግ ሜክ ኤቭሪቲንግ ኢን ዋን ስታንዳርድ HTML ፋይል ብየዋለሁ። ከዛም ይሄን ፕሮምፕት ካስገባሁለት በኋላ ኢንተር ብየዋለሁ። እንደምታዩት እዚህ ጋር የሚገርም ዩቲዩብን ሆም ፔጅ ቁጭ ነው ያደረገው። እስኪ ሰፋ አድርገን እንመልከተው። ዋው የምሬ ነው የምላችሁ። ራሱን ዩቲዩብን ነው የሚመስለው። የምሬ ነው፣ በጣም ነው ያምረው። እንደምታዩት እዚህ ጋር ራሱ ታምኔሎች አሉት፣ ከታች ታይትሎች አሉት፣ እዚህ ጋር ያሉት በሌፍት በኩል ያሉ በተኖች አሉ እንዳለ። እዚህ ጋር ሰርች ባሩ አለ። ኤቭሪቲንግ ዩቲዩብን ነው የሚመስለው ቁጭ። የምር ምን ያህል ጎበዝ እንደሆነ ያሳያል ማለት ነው። ታምኔሎች ራሱ በጣም አሪፍ ናቸው። እዚህ ጋር እንደምታዩት አይፎን 70 ፕሮ ማክስ ሪቪው ምናምን ይላል። ዩቲዩብ ቪዲዮ እዚህ ጋር ሪያክት ጄስ ክራሽ ኮርስ ይላል። እዚህ ጋር ደግሞ 100 ዴይስ ሰርቫይቫል ማይንክራፍት ሃርድኮር ምናምን ይላል። ኢት ግሬት። በጣም ነው የሚያምረው። በጣም የምር ፓወርፉል ይሄ ሞዴል የምር ነው ብላችሁ በጣም የሚገርም ነው። እስኪ እዚህ ጋር በተኖች ይሰሩ እንደሆነ እስኪ ሞክረው። በተኖቹ እንኳን አይሰሩም። ያ ሰርች ባሩን እስኪ ሞክረው። ሰርች ባሩ ይጽፋል ግን ሰርች አያደርግም። ያ ዋን ሻት ፕሮምፕት ስለሆነ ችግር የለውም። የመጀመሪያ አንድ ፕሮምፕት አስገብተን ስለሞከር ነው ችግር የለውም። አሪፍ አውትፑትን ይሰጣል። ዋው የምር በጣም አሪፍ ነው። አሁን ደግሞ ወደ ቀጣዩ ሶስተኛው ፕሮጀክታችን አልፋለን። የሶስተኛው ቴስታችን የሚሆነው ደግሞ የክሎን ዊንዶው 11 ዴስክቶፕን ክሎን እንዲያደርገው ነው። አሁንም እዚህ ጋር እንደምታዩት እኔ ቀለል ያለ ፕሮምፕት ነው የምጠቀመው። ሜክ ክሎን ኦፍ ዊንዶው 11 ዴስክቶፕ ዊዝ ኦሪጂናል ዋልፔፐር ኦን ዘ ዴስክቶፕ እያለ ይቀጥላል። ከዛም ፕሮምፕቱ ካስገቡ በኋላ ኢንተርቪው አሉ እዚህ ጋር እንደምታዩት። ከዛም እንደምታዩት እዚህ ጋር ዊንዶው 11ን ክሎን አድርጎታል። አይከፋም፣ በጣም አሪፍ ነው። ሰፋ አድርገን በደንብ እንመልከት። እንደምታዩት ዊንዶው 11ን ክሎን አድርጎታል። በጣም ነው የሚያምረው፣ በጣም ነው ያስገርመው። እዚህ ጋር እንደምታዩት አንድ ነገር ሚስ አድርጓል። እሱም የዊንዶው 11 ዋልፔፐሩ የሆነ ሰማያዊ ነገር ነው። እዚህ ጋር ደግሞ ሌላ የሆነ እንደ ሙን ነገር ነው የተጠቀመው። አሪፍ ነው፣ አይከፋም። ግን እስኪ ሌሎቹን እዚህ ጋር ያስቀመጣቸውን ወርድ ክሮም ምናምን እንደሚሰሩ እስኪ እናረጋግጥ። ግሬት ወርድ ይከፍታል። እስኪ ለመጻፍ ልሞክር። ያጠፋል፣ ይጽፋል። አሪፍ ያጠፋል፣ ይጽፋል። እስኪ ሚኒማይዝ ለማድረግ ልሞክር። ሚኒማይዝ ለማድረግ እንኳን አይሰራም። እስቲ ዙም ላድርገው በደንብ ላስፋው። አሪፍ ያሰፋዋል በደንብ። ኤክስ አድርጌ ሲሉታ ይሰራል። ኦኬ በጣም አሪፍ ይሰራል እሱም። አሁን ደግሞ ወደ ክሮም እንሂድ። እስቲ ክሮምን ከከፈተን ከፍቶታል። እንደምታዩት በጣም አሪፍ። እንደውም ክሮም ላይ መጀመሪያ የከፈተው ዊኪፒዲያ ነው። እንደምታዩት ዊኪፒዲያን ከፍቶታል። እዚህ ጋርም ሚኒማይዝ አይሰራም። እናስፋውና እንመልከተው። በጣም አሪፍ ነው። በጣም አሪፍ ነው። ዋን ሻት ፕሮምፕት ነው እንደነገርኳችሁ። በአንድ ፕሮምፕት ነው የኔ መሰለ ይሰራው። በጣም አሪፍ ነው።
እስኪ ሰርች ለማድረግ እንሞክር። እዚህ ጋር ምን ሰርች ላድርግ መሰላችሁ? ጀስት ዝም ብዬ ዩቲዩብ ልበል። በጣም አሪፍ ከፍቶታል ከዩቲዩብን። በጣም አሪፍ ሰርች ባሉ ይሰራል ማለት ነው። ዩቲዩብን እዚህ ጋር እንደምታዩት ሰርች አድርጎታል። እዚህ ጋር የተለያዩ ጽሁፎች አሉ እንደ ዊኪፒዲያ ላይ እንደምታውቁት ወርዶች ብቻ ነው፣ የሆነ አርቲክል ነገር ነው የሚመስለኝ፣ አላውቅም ብቻ እንደሆነ ብቻ እዚህ ጋር አለ። በስንት ዓመተ ምህረት እንደተጀመረ ምናምን የሚያሳይ መሰለኝ እንደምታዩት። ብቻ በጣም አሪፍ ነው። እስኪ አሁን ኤክስ ብለን እንጣ ደግሞ በጣም አሪፍ። አሁን ደግሞ ፔንትን እንሞክረው እስኪ። አሪፍ ፔንትም ይከፍታል፣ ይሰራል። እስኪ ለመሳል እንሞክር። አሪፍ ኧረ በስመ አብ ይሰራል ማለት ነው። ኢትስ ጉድ ያመሪ ነው ብላችሁ በቃ በጣም እያስገረመኝ ነው። በዋን ሻት ፕሮምፕት ይሄን የመሰለ መስራት ትንሽ ከበድ ይላል ለአይ ሞዴሎች። ይሄ አይ ሞዴል ግን በጣም አሪፍ እንደሆነ ያሳያል ያስባሉ። እስኪ ከለር መቀየር ይቻላል። እስኪ እነይ ኦልራይት ከለር መቀየር ይቻላል። ያ ከለር መቀየር ይቻላል። እስኪ ለማጥፋት ልሞክር። ኦኬ ማጥፋትም ይቻላል። ይሄን እስኪ እንውጣ። ቀጣይ ደግሞ ካልኩሌተር አፕሊኬሽን እንክፈተው እዚህ ዊንዶው ላይ። ከዛ እስኪ ለማብዛት እንሞክር። 6 ሲባዛ በ5 30 ነው እንደምታውቁት። ሰው ኦልራይት ይሰራል። 30 ነው እዚህ ጋር እንደምታዩት። አሪፍ በጣም አሪፍ ነው። እዚህ ጋር ፋይል ኤክስፕሎረር ይላል። እሱን እስቲ እንሞክረው። ፋይል ኤክስፕሎረር እንኳን አይሰራም እንደምታዩት፣ ክሊክ እያደረኩት ነው አይሰራም። ሌሎቹ ግን በጣም አሪፍ ነው። ዋን ሻት ፕሮምፕት የሚገርም አድርጎ ነው ይሰራልን። ሰው አሁን ደግሞ ወደ ቀጣይ ቴስት እንለፍ። አራተኛው ቴስታችን የሚሆነው ምን ያህል አማርኛን አንደርስታንድ ያደርጋል የሚለው ነው። ሰው እዚህ ጋር እንደምታዩት ፕሮምፕቱ ራይት ሾርት ፈኒ አማሪክ ስቶሪ ብያለሁ። ቀለል ያለ ፕሮምፕት የተጠቀምኩት። እሱም እንደምታዩት እዚህ ጋር ሾርት ፈኒ አማሪክ ስቶሪ ጽፎልኛል። ርዕሱም የጠፋው አህዬ ይላል። በጣም አሪፍ ነው፣ አይከፋም። እንደ ኤአይ አሪፍ ነው። በጣም ልክ እንደ ኢትዮጵያኖች ባይሆንም በጣም አሪፍ አድርጎ ይሰራል። ከቻትጂፒቲ ከዲፕሲክ በጣም እንደሚሻል በደንብ ያረጋግጣል። ማንበብ ከፈልጋችሁ ቪዲዮን ፖዝ አድርጋችሁ አንብቡት። አሁን ደግሞ ወደ ቀጣይ ቴስታችን እንሄዳለን። ቀጣይ ሙከራችን የሚሆነው ደግሞ ሃሉሲኔሽን ቴስት ማለት ደግሞ ምን ያህል ኤአይዎች እውነተኛ መረጃ ይናገራሉ ወይም የመቀበጣጠር አቅማቸው ወይም የመሰከስ አቅማቸው ምን ያህል ቀንሷል፣ ትክክለኛ መረጃን ምን ያህል ይሰጣሉ የሚለው ነው። እዚህ ጋር እንደምታዩት ፕሮምፕት ላይ ጻፍኩት ቴል ሚ ዘ ኒው ፊኒሽድ ዘ ናይል ዳም ባይ ኢጂፕት ነው ያልኩት። ግብጽ አዲስ ስለጨረሰችው ስለ አባይ ግድብ ንገረኝ ነው ያልኩት። ያው እንደምታውቁት ኢትዮጵያ ነች አባይ ግድብ ይሰራችው። ምን ያህል እውነተኛ መረጃ ይሰጣል የሚለውን እንስቲ። እዚህ ጋር እንደምታዩት ያው በኢጂፕት አይደለም የተሰራው በኢትዮጵያኖች ነው የተሰራው ብሏል። ሃሉሲኔሽናቸውን በጣም የመቀባጠር አቅማቸውን ቀንሰውታል ማለት ነው። በጣም አሪፍ። ግን እኔ መክራችሁ ሁሌም ከኤአይ ጋር መልስ ስታገኙ ወዲያው ኮፒ ፔስት ለማድረግ አትሞክሩ፣ ጀስት ለማጣራት ሞክሩ። ምክንያቱም ብዙ ጊዜ ይቀበጣጠራሉ ወይም ይሄ ይሰክሳሉ፣ እውነተኛ መረጃ አይሰጡም አብዛኛው ጊዜ። ግን ይሄኛው ጀሚናይ 3 ላይ በጣም ሃሉሲኔሽናቸውን ቀንሰውታል። በጣም አሪፍ ነው። ኦቨርኦል በጣም አሪፍ ሞዴል እንደሆነ ያስታውቃል ጀሚናይ 3። እናንተም ገብታችሁ ሞክሩት እላለሁ። እኔ የተመቸኝ እዚህ ጋር የዩቲዩብ ክሎን ያደረገው ነው። ሙሉ በሙሉ እውነተኛ ስለሚመስል በጣም ተመችቶኛል። እናንተ የትኛው እንደተመቻችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ አሪፍ ከነበረ ላይክ አድርጉት። እንደዚህ አይነት ኤአይ እና ቴክ ኮንተንቶች እንዲደርሳችሁ ሰብስክራይብ በማድረግ ኮሚኒቲያችንን ይቀላቀሉ። ፒስ አውት።